ሰላም እንዴት ናችሁ? አብይ ነኝ ከኖታ ቴክኖሎጂስ። ትላንትና ስለ ዩፒኤስ በደንብ እናብራራለን ብዬ ነበረ። ዛሬ እንግዲህ ተገናኝተናል። ዩፒኤስ ምንድነው የሚለውን ትላንት ትንሽ ብሪፍ አድርጌዋለሁ። አንኢንተራፕትድ ፓወር ሰፕላይ። ፓወር ሰፕላይ ለምንድነው የምንጠቀመው? ኤኒ ኤሌክትሮኒክስ ስንጠቀም ኃይል ያስፈልገናል። ኃይሉን ከተለያየ ምንጭ ልናገኘው እንችላለን። ግን ያገኘነው ኃይል ሳይቆራረጥ እንዲደርሰን አንኢንተራፕትድ መሆን አለበትና ዩፒኤስ ሁሉ ጊዜ ምን ያገዘናል? አንኢንተራፕትድ ፓወር ሰፕላይ። እና ዩፒኤስ ምንድነው ጥቅሙ? ለምንድነው የምንገለገልበት? መጠቀም አለበት? መቼ መጠቀም አለበት የሚለውን በአጭር ጊዜ አሳያችኋለሁ። የትም እንዳትሄዱ። ዩፒኤስ ውስጡ ያለውን ፓርቶች እናያለን። ከዩቲሊቲ ከምናገኘው አሁን የኛ ዩቲሊቲ ሰፕላየር ማነው? ኤልፓ ነው። ከኤልፓ የሚገኘው ፓወር ቀጥታ ዳይሬክትሊ ወደ እቃዎቻችን ወደ ኤሌክትሮኒክስ እቃዎቻችን ይመጣል። ዩፒኤስ ምንድነው አገልግሎቱ? ይሄን ቀጥታ ከኤልፓ የሚመጣውን ኃይል ወደ እቃዎቻችን ከመግባቱ በፊት መሀል ላይ ኢንተርሰፕት ያደርግና እዚህ ጋር እንደምታዩት ማለት ነው ዩፒኤሱ ኃይሉን አምጥቶ ከኃይሉ ውስጥ የሚመጣውን እዚህ ጋር ስቶር ካደረገ በኋላ ቀጥታ ወደ እቃችን ይልካል። ሬክቲፋየር የምትባል ዲቫይስ አለች። ሬክቲፋየሩ ምንድነው የሚያደርገው? ከኤልፓ የሚመጣውን ወይም ከዩቲሊቲ ፕሮቫይደራችን የሚመጣውን ኃይል ወደ ኤሲ ነው የሚመጣው። ኦልተርኔት ፓወር ማለት ነው። ኤሲውን ወደ ዲሲ ይቀይረዋል ሬክቲፋየሩ። ከዛ በኋላ ወደ ዲሲ ከቀየረው በኋላ ቀጥታ ባትሪያችን ውስጥ ያስገባዋል። ባትሪያችን ውስጥ የገባው ኃይል ከተጠራቀመ በኋላ ከባትሪው ደግሞ ቀጥታ ዲሲ የሆነው ፓወር ወደ ምን ይመጣል? ኢንቨርተር። ኢንቨርተሩ ደግሞ ዲሲ ፓወሩን ወደ ኤሲ ፓወር ይቀይረውና ሎድ ውስጥ ወይም እቃችን ውስጥ ያስገባል። እቃዎቻችን ምን ሊሆኑ ይችላሉ? ኮምፒውተር፣ ሰርቨር፣ የህክምና እቃዎች፣ የቪዲዮ ግራፊክ እቃዎች ሊሆኑ ይችላሉ። ስለዚህ ወደ ሎድ ወደምንለው ወደ እቃዎቻችን ያመጣል ማለት ነው። ይሄንን ሲያደርግ ምንድነው የሚያደርግልን? ዩፒኤሱ ፋንክሽናሊቲው አንደኛ ፓወር ሃይክ እንዳይኖር፣ በጣም ኤክሰሲቭ የሆነ ኤሌክትሪክ መጥቶ እቃችንን እንዳያበላሽ። ሁለተኛ ፓወር ሰርጅ ጊዜ ረጅም የሆነ የኃይል መዘበራረቅ በሚኖር ጊዜ አረጋግቶ፣ ለምን እንዳልኳችሁ እዚህ ጋር ነው የሚገባው ፓወሩ ቀጥታ ከኤልፓ የሚመጣው ከዩቲሊቲ ፕሮቫይደሩ የሚመጣው ባትሪ ውስጥ ስለሆነ የሚገባው ተረጋግቶ ሬጉሌትድ ሆኖ በኢንቨርተር በኩል ይወጣል። ስለዚህ ፓወር ሰፕላዮቻችን እንዳይበላሹ ረጅም እድሜ እንዲኖሩ ያደርግልናል። ብራውን አውት በሚሆንበት ጊዜ መብራት በሚጠፋበት ጊዜ ደግሞ ምንድነው የሚያደርግልን? ፓወሩ ሳይቋረጥ ወደ እቃችን ፍሎ እንዲያደርግ ይኖራል። ስለዚህ ምንድነው አድቫንቴጁ ማለት ነው? የዩፒኤስ አድቫንቴጅ አንደኛ ፓወር ፕሮቴክሽን ወይም በፓወር ምክንያት የሚመጡ ኤሌክትሮኒክስ እቃዎቻችንን ሊያበላሹ የሚችሉ ኤኒ መዘበራረቆችን ይቆጣጠርልናል። ሌላው ሲስተም አፕታይም። ሲስተም አፕታይም ማለት ሳይቋረጥ ኤሌክትሪካችን ሳይቋረጥ ለረጅም ጊዜ እንዲሰራ ያደርጋል። ለምሳሌ አንድ ግራፊክስ ዲዛይነር የሰራውን ቪዲዮ ኤዲቲንግ ኦር አንድ አርኪቴክት የሰራውን አርኪቴክቸራል ዲዛይን ሬንደር ሲያደርግ ምናልባት 24 ሰዓት ሊወስድበት ይችላል። 24 ሰዓት ውስጥ 23 ሰዓቱን ሬንደር አድርጎ ጨረስኩ ሲል 23ኛው ሰዓት ላይ መብራት ቢቋረጥ 24 ሰዓቱ እንዳለ ከሸፈ ማለት ነው። ያ እንዳይሆን ሲስተም አፕታይም፣ ሲስተሙ ሳይቆራረጥበት እንዲሰራ ይረዳዋል። ሌላኛው ደግሞ ጠቀሜታው ምንድነው? ዳታዎቻችን ሳይበላሹ ኮምፒውተራችን ላይ እንዲቆዩ ያደርግልናል። ያን እንዴት ነው የሚያደርገው? ኢፍ ዩ ሲ ዩፒኤሶች የተለያዩ ፊቸር አላቸው። ከኋላ ላይ ዳታ መሰኪያ ያላቸው ይሄኛው አሁን 3000 ቪኤ ወይም 3 ኬቪኤ ዩፒኤስ ነው። ይሄኛው ዳታ ኢንሰርት ማድረጊያ ፖይንት የለውም። ግን አንዳንድ ዩፒኤሶች ላይ RJ45 ወይም ደግሞ ዩኤስቢ ኬብል መቀበያዎች አሉ። እሱ ሰክተን ፒሲያችን ላይ ስናደርግ ምንድነው የሚያደርገው ማለት ነው? ዩፒኤሱ አስሎንጋስ እስከሰራ ድረስ ኢንተራፕት አያደርገው። ኃይሉን ድሬን አውት አድርጎ ሲጨርስ ግን ፒሲውን ራሱ አውቶማቲካሊ ሸዳውን ያደርጋል። ምንድነው የሚያደርገው? ፒሲውን ባትሪን እየጨረስኩ ስለሆነ ላጠፋ ነው ብሎ አውቶማቲካሊ ሸዳውን ያደርገዋል ማለት ነው። ስለዚህ ዳታችን ፕሮቴክት ይሆናል። ሌላ ደግሞ ኢንዱስትሪዎች ላይ ስንመጣ ለምሳሌ ሆስፒታል ኢንዱስትሪዎች ላይ ሰርጂካል ኢኩፕመንቶች አሉ። የሀርት ሰርጀሪ እየተደረገ ኤኒ ፓወር ፍላክቹዌሽን ቢኖር የተለያዩ የህክምና መገልገያ ማሽኖች ያለምንም ኢንተራፕሽን በሽተኛው ሳይስተጓጎል አካሚው ደግሞ ከስራው ላይ ሳይስተጓጎል ስሙዝ በሆነ መልኩ ህክምናው እንዲቀጥል ያደርጋል። ምክንያቱም አንኢንተራፕትድ የሆነ የፓወር ሰፕላይ ስለሚኖር ህክምናውን ስሙዝሊ መቀጠል ይችላል። ይሄ ማለት ምን ማለት ነው? ምን አይነት ዩፒኤስ ነው ለህክምና የምንጠቀመው ስንል የተለያዩ አይነት ዩፒኤሶች አሉ።
ስለዚህ ኦፍላይን ዩፒኤስ ምንድነው ዳይሬክትሊ ከዩቲሊቲ ፕሮቫይደራችን ኤልፓ ኃይል ይወስዳል፣ ሬክቲፋየር ውስጥ ይገባል፣ ባትሪ ላይ ያርፋል። ባትሪ ላይ ስቶርድ ከሆነ በኋላ በኢንቨርተር ወደ ሎዳችን ይሄዳል። ይሄንን ስናደርግ ምንድነው የሚሆነው? ኦፍላይን ዩፒኤስ ላይ በሚሊ ሰከንዶች ይሄ ኢንተራክሽን ይሆናል። ለፒሲ ለፐርሰናል ኮምፒውተሮች እና ሌሎች ቀለል ላሉ የግል አገልግሎት ለምንጠቀምባቸው ኦፍላይን ዩፒኤስ ይሆናል። ግን ሆስፒታል፣ ዳታ ሴንተር፣ ሰርቨር፣ ግራፊክስ ዲዛይን የሚሰራባቸው ፒሲዎች we highly recommend ኦንላይን ዩፒኤስ። ኦንላይን ዩፒኤስ ላይ አርኪቴክቸራል አሰራሩ ትንሽ ይለያል። ግን አሁን ለተጠቃሚ ያንን ዝርዝር ማውራት ስለማያስፈልግ ሆስፒታል ከሆናችሁ፣ ዳታ ሴንተር ካላችሁ፣ ሰርቨር ላይ የምትጠቀሙ ከሆነ we highly recommend ኦንላይን ዩፒኤስ። ኖታ ኮምፒውተር የሚለየን አማክረን ነው የምንሸጠው። ደንበኛው የሚፈልገውን ነገር በሚፈልገው አይነት ተማክረን አማክረን ነው የምንሸጠው። ስለዚህ ኑኑ እንላለን። በነገራችን ላይ 15 16 ወር 17 ዓመት አካባቢ እዚህ ሱቅ ላይ ደግሞ ከእድሜ ግማሽ በላይ ማለት ነው ቴክኖሎጂካል ስራ ላይ ተሳትፌያለሁ። ስለዚህ ቴክኖሎጂካሊ ማንኛውም እውቀት ስትፈልጉ ከአሁን ወዲያ ቲክቶክ ላይ ኮፒ፣ ላይክ፣ ሼር፣ ኮሜንት ጎበዝ አድርጉ ኖታ ኮምፒውተርን ማለት ነው። እና አሁን መግዛት የምትፈልጉ ዩፒኤስ 1000 ብር ቅናሽ አድርገናል ካሉን ዩፒኤሶች ከዚህኛው ከዚህ ከማንኛውም ዩፒኤስ ላይ ይሄን ሳምንት የሚገዛ ማንኛውም ሰው ካለ ኮፒ፣ ላይክ፣ ሼር አድርጉ፣ ላኩ፣ ለአለቆቻችሁ ተናገሩ። አለቃ ከሆናችሁ ደግሞ ደውሉልኝ 0911 52 48 62 ላይ ደውሉ። ድንቅ የሆኑ ዩፒኤሶችን እና ፒፒኤሶችን እንዲሁም ደግሞ ፓወር ባንኮችን እኛ ዘንድ ያገኛሉ። ወደ መጨረሻው ነጥብ ስመጣ ዩፒኤሶች የተለያየ አይነት ባትሪ ውስጣቸው አለ። የተለያየ አይነት እና የተለያየ አይነት ባትሪ በተለያየ ዋጋ በተለያየ ፋንክሽናሊቲ አለ እና ስለዚህ ምንድነው የመጀመሪያው ባትሪ ቤዚክ ባትሪ ታይፕ ሊድ አሲድ ይባላል። ሊድ አሲድ ማለት ትንሽ ሄቪየር ነው፣ ትንሽ ርካሽ ነው። ብዙ ጊዜ ዩፒኤሶች ላይ የምናገኘው ሊድ አሲድ ባትሪ ነው። ሊድ አሲድ ባትሪ እድሜውም አጠር ያለ ነው። ሪሌቲቭሊ 5-6 ዓመት ነው የሚሰራው። ከዛ ሊቲየም አየን ባትሪ አለ። ሊቲየም አየን ባትሪ ደግሞ ኢኮፍሎው ላይ የምንጠቀመው ፒፒኤስ ፖርተብል ፓወር ሰፕላይ ላይ የምንጠቀመው ሊቲየም አየን ባትሪ አለ። እነዚህ በመጠኑ ከሊድ አሲድ ባትሪ ይወደዳሉ፣ ኳሊቲያቸውም ከፍ ያለ ነው። የመጨረሻው ደግሞ ፖሊመር ባትሪ። ፖሊመር ባትሪ ማለት ደግሞ ፓወር ባንክ ላይ ሁሉም ፓወር ባንክ ፖሊመር ባትሪ ያለው ማለት አይደለም። እኛ ግን የዛሬ 10 ዓመት ጀምሮ ዲስትሪቢዩት እያደረግን ያለነው ይሄ ፓወር ባንክ ፖሊመር ባትሪ አለው። ፖሊመር ባትሪ በባህሪው ምንድነው? ከሁሉም ባትሪዎች ኤክስፔንሲቭ ነው፣ ረጅም እድሜ ይኖራል። 10 ዓመት ተጠቅመውበት አሁንም ምስክሮች ይሆናሉ ደንበኞቻችን። የመኪና ባትሪ ያስነሳል፣ ላፕቶፕ ቻርጅ ያደርጋል፣ የእጅ ባትሪ ሆኖ ያገለግላል፣ ስልኮትን ቻርጅ ያደርጉበት። ስለዚህ እነዚህ ጠቀሜታዎች አሉ። በመጨረሻ የዩፒኤስ ጠቀሜታ የምነግራችሁ ኮፒ፣ ሊንክ፣ ሼር አድርጉ። አትርሱ። ኮፒ፣ ሊንክ፣ ሼር አድርጉ። የዛሬውን የዩፒኤስ ቤዚክ ግንዛቤ ማስጨበጫ ጨርሰናል። እባካችሁ እንለምናችኋለን እየወጣችሁ እነዚህን ድርሻዎቻችሁን ፒክ እንድታደርጉ። ማንኛውም ጥያቄ ካላችሁ፣ ኮሜንት ካላችሁ፣ ስለ ዩፒኤስ ማወቅ ብትፈልጉ በቴሌግራም ቻናላችን ላይ በቴሌግራም ግሩፕ ላይ መጠየቅ ትችላላችሁ። ቴሌግራም ግሩፕ ላይ አግባብነት ያለው መልስ እንሰጣለን። ሌላ የረሳሁት ነገር መጨረሻ ላይ ዩፒኤሶቻችሁ ተበላሸ፣ ሞተ ብላችሁ እንዳትተው ፕሊዝ። የዩፒኤስ ባትሪዎች በተለያየ መጠን በተለያየ ሳይዝ ኖታ ቴክኖሎጂካል ግሩፕ አቅርቦላችኋል። ስለዚህ ዩፒኤስ የሚበላሽና ፌዝ አውት አድርጎ የሚጣል ዕቃ አይደለም። ባትሪው ሪፕሌስ ተደርጎ ሪሳይክል እየተደረገ የሚጠቀሙበት ዕቃ ስለሆነ የቤቶ ወይም ቢሮ የተበላሸ ዩፒኤስ ካሉ ሀቢቢ ካምቱ ኖታ እኛ ሪስቶር አድርገን እንሰጣችኋለን። ሆስፒታሎች፣ ዳታ ሴንተሮች፣ ባንኮች፣ ግለሰቦች ማንኛውም አይነት የኃይል አማራጭ ሲያስፈልጉ እኛ ጋር ይምጡ። አድራሻችን ከተማ መካከል እምብርት ላይ ነው ያለነው። ኖታ ኮምፒውተር መስቀል አደባባይ የሰማዕታት መታሰቢያ ሙዚየም ውስጥ አለን። ይደውሉልን። መደወል ካማሮት 09083333 ላይ ፌስቡክ ገጻችን ኖታ ኮምፒውተርስ የሚል ነው። ሰላም ሁኑልን። ይመቻችሁ።